ለምጥና ቪቲላይጎና ኢዲዮፓቲክ ጉቴት ሃይፖሜላኖሲስ ማለትም ያው ከእድሜ ጋር ተያይዞ የሚመጣ ንጣትን እንዴት እንለያለን? መለየት ስለምን ያስፈልጋል ለሚለው ለምጥ ብዙ ጊዜ ያው የራሳችን ነጭ ደም ሴሎች ቆዳችን ላይ ያሉ ቀለም ያሉ ሴሎችን ሲያጠቁ ነው። ኢዲዮፓቲክ ጉቴት ሃይፖሜላኖሲስ ደግሞ የምንላት ብዙ ጊዜ ከእድሜ ጋር የተያያዘ ቀለም ያመነጩ ሴሎች ቀለም ማመንጨት አቅማቸው ሲዳከም ነው። ስለዚህ ያው እቺ በእድሜ የምትመጣዋ ንጣት ብዙ ጊዜ እግር ላይ ነው የምትወጣው። ጠቃጠቆ ሆነው ነው የሚወጡት። ብዙ ጊዜ መቅጠን ነገር አይኖራቸውም። አንዳንድ ግን ያው ጀርባም ላይ ሊወጣ ይችላል። ቁጥራቸውም ሲጨምር ያው በአንዴ ግልብጥ ብሎ መውጣት ሳይሆን በአመት 2 3 ዓመት 5 ዓመት እንደዚህ ነጠብጣብ ነገሮች ናቸው። ለምጥ ግን ሲሆን በአንዴ ቶሎ የመስፋት ነገር ይኖራል። ነጠብጣብ ሆኖ ከወጣ ራሱ መቅጠም ነገር ሊያመጣ ይችላል ማለት ነው። ስለዚህ ያው እነዚህ ነገሮች ያው ለመለየት ሊከብድ ይችላል። ለምጥ ግን ከሆነ በሕክምና ቶሎ ለውጥ የምናይበት ነገር ነው። ያችኛዋ ግን ያው ከእድሜ ጋር ተያይዛ ሞሮፍ የተፈጥሮ ነገርም ስለሆነ አንዳንዴ ህክምናዎች ብዙም አመርቂ ላይሆኑ ይችላሉ። ኮዝሞቲካሊም ስናየው ልክ እንደ ለምጥ በጣም ብዙ ቦታ የማዳረስ ነገር ስለሌለው አይ ቲንክ ትንሽ አክሴፕተብል የሚሆን ይመስለኛል። ስለዚህ አካላችሁ ላይ ነጫጭ ነገሮች እንደዚህ ሲወጡ አንደኛ ሐኪም ጋር ቀርባችሁ ብትታዩ አይነቱ ታይቶ ህክምና ካለው ስፔሻሊ አውታክ እንደ ለምጥ ነገር ከሆነ ቶሎ ህክምና ብታገኙ ይሄ ነገር ሳይባባስ ቶሎ ለውጥ እናያለን ማለት ነው።